ታሪካችን የሚጀምረው የዩኒቨርሲቲ ተማሪ የሆነውን ቤኮንን እያስመለከተን ነው። ቤኮን ቤተሰቦቹ በአባቱ የሥራ ዝውውር ምክንያት ወደ ሌላ ከተማ ሲሄዱ እያስመለከተን እነሱን በመሰናበት ላይ ይገኛል። እናቱም ያው ወንድ ልጅ በመሆኑ ልብሱን እንዲያጠብ ቤቱንም እንዲያስተካክል በቻለችው አቅም ሁሉ ልታስጠነቅቀው ትሞክራለች። እሱም እናቱን ማስከፋት ስለማይፈልግ በሐሳቡ ተስማምቶ እሺ ብሎ ይሰናበታቸዋል። ልክ እነሱ እንደሄዱ ግን ዓለም 10 የሞላችለት ቤኮን ቤቱ ውስጥ መፈንጠዝ ይጀምራል። ቀናት በቀናት ላይ ተደረበውም አንድ ሳምንት እንዳለፈ ልብሱ ሳይታጠብ ቅርጫቱ ሞልቶ በአንድ ወር የሚሞላው የቆሻሻ ማጠራቀሚያም በአንድ ሳምንት ውስጥ ሞልቶ እንመለከታለን። ቤኮንም የህልሙን ኑሮ ከካፌ በሚገዛው ምግብ እያጣጣመ መኖር ይጀምራል። ከቀናት በኋላም ይሄ አልበቃ ቢለው ጓደኞቹን ወደ ቤቱ ጠርቷቸው ከነሱ ጋር አሸሼ ገዳይ እያሉ ቀናቸውን ማሳለፍ ይጀምራሉ። ያራዳ ልጅ የነበረው ቤኮንም ከጓደኞቹ የኪራይ ብሎ በሚቀበላቸው ገንዘብ የሚወዱትን መጠጥ እየገዛላቸው ቀን ሳይሉ ሌሊት በአናቱ እየገለበጡት ዓለማቸውን ይቀጩ ጀመር። በአንድ ቀንም ከአምስቱ ጓደኛማቾች አራቱ ከገዙት ምግብ ውስጥ የተረፈውን ማን እንደሚበላ ለመለየት ሮክ ፔፐር ሲዘር መጫወት ይጀምራሉ። ከአምስቱ መካከል ትንሽ በሰል ያለው ታይጁን ዝምታንና ብቸኝነትን የሚወድ ሲሆን ማውራት ካለበት ነገርም ውጪ ብዙውን ጊዜ ሲናገር አንመለከተውም። በቤቱ ውስጥ ያለውን ምግብ እንዳንበጣ ሲያግበሰብስ የሚውለው ሳንግሄ አመጋገቡን እንዲያስተካክል በቀን ውስጥ ከ2 ጊዜ በላይ መብላት እንደማይችል በወጣበት ማዕቀብ መነጫነጭ ይጀምራል። በዚህም መሃል አንድ ከዚህ በፊት አይተውት የማያውቁት ሰውዬ በራቸውን አንኳኩቶ ፍቅረኛው ከነሱ ጋር እንዳለች ይጠይቃቸዋል። አምስቱ ጓደኛማቾችም አይደለም ሳትኖር ኖራ እንኳን ቢሆን እንዳለች እንደማይነግሩት ገልጸውለት ይሰናበቱታል። ከዛም በኋላ የቤኮን እናት ከነሱ ጋር እንዲኖር የላከችው ልጅ እንዳለ የሰሙት ጓደኛማቾች በየትኛው ክፍል ውስጥ ማደር እንዳለበት መወያየት ይጀምራሉ። በስተመጨረሻም ማንም ክፍሉን ለመልቀቅ ፈቃደኛ ባለመሆኑ ሶፋውን እየተመለከቱት መሳሳቅ ይጀምራሉ። አምስቱ ጓደኛማቾችም ቤኮንን ጨምሮ ልጁን በመልክ ስለማያውቁት እናቱ የላከችላቸውን የልጅነት ፎቶን በመመልከት አሁን ላይ መልኩን መገመት ይጀምራሉ። ልክ በዚህም መሃል የቤኮን እናት የላከችው ወጣት መጥቶ በራቸውን ያንኳኳል። በዚህ ጊዜ ግን ሁሉም ከጠበቁት ውጪ አብራቸው ልትኖር የመጣችው ሴት እንደሆነች ይገነዘባሉ። እሷም ስሟ አሌክሲ እንደሚባል ገልጻላቸው ወደ ውስጥ ሰተት ብላ ትገባለች። ነገሩ ግራ ግብትብት ያላቸው ጓደኛማቾችም በቆሙበት ፈዘው ይመለከቷት ጀመር። ብዙም ሳይቆዩም አብራቸው ልትኖር የመጣችው እሷ እንደሆነች ሲገነዘቡ ይመጣል ያላቸው ልጅ ወንድ እንደሆነ የነገራቸው ቤኮንን በጥያቄ ያፋጥጡት ጀመር። ታሪካችንም ከ3 ቀን በፊት ወደ ኋላ ወስዶን ቤኮን ሌሊቱን በሙሉ ሲጋት በቆየው ቢራ ሰክሮ ተኝቶ ባለበት እናቱ ደውላ አንዲት አሌክሲ የምትባል ልጅ ለዩኒቨርሲቲ ምርቃት ሪሰርቿን ለመስራት ወደ እነሱ እንደምትመጣ ግልጽ አድርጋ የነገረችው ቢሆንም ቤኮን ግን እልል ያለ ስካር ውስጥ በመሆኑ ስለተናገረችው ነገር ትኩረት ሳይሰጠው እንደቀረ እንመለከታለን። ወደ አሁኑ ጊዜ ስንመለስም ወንዶቹ ከሴት ጋር ለመኖር ምንም ደስተኛ ሊሆኑ አልቻሉም። በጆሮዋ ላይም ሄድፎንን እንድታደርግ ካስገደዷት በኋላ ወንዶቹ ምን ማድረግ እንዳለባቸው መወያየት ይጀምራሉ። ጉክ ከተባለው ልጅም ውጪ ሁሉም እንድትሄድ የወሰኑ ሲሆን አን የተባለው ልጅም እንድትሄድ የወሰነበት ምክንያት ለሱ ሳይሆን ከ5 ጎረምሶች ጋር መኖር ለሷ ጥሩ እንዳልሆነ ስለሚያስብ እንደሆነ ይናገራል። ይህንን የሰሙት ወንዶችም ክፍታፍ ብለው እየጮሁበት ያሾፉበት ጀመር። ከብዙ ውይይት በኋላም ውሳኔያቸውን ለአሌክሲ እንደነገሯት አሌክሲ ምንም ሳትከፋ ችግር እንደሌለው ገልጻላቸው ቤት ፍለጋ እንደምትጀምር ትነግራቸዋለች። ነገር ግን ቤት እስክታገኝ ድረስ በትንሹ ለ1-2 ቀን አብራቸው መኖር እንዳለባት ስታሳውቃቸው ቤኮን የእሱን ክፍል ለቆላት በሶፋ ላይ ማደር እንደሚጀምር በቅንነት ይነግራታል። በዛኑ ቀን ምሽትም አሌክሲ የጥርስ ብሩሿን ረስታ ስለመጣች አንን በቤቱ ስታገኘው ትርፍ ጥርስ ብሩሽ እንዳለው ትጠይቋለች። አንም እንደሌለው ሲነግራት በዛ ጨለማ ከቤት ወጥታ ጥርስ ብሩሿን ለመግዛት ወደ ሱቅ ማቅናት ትጀምራለች። በመንገዷ ላይም ያ ፍቅረኛውን ሲፈልግ የነበረው ሰውዬ እየተከታተላት እንደሆነ የተገነዘበችው አሌክሲ በፍጥነት መጓዝ ትጀምራለች። ልክ በዚህም መሃል በድንገት ከአንጋር የተጋጨችው አሌክሲ በጣም ትደነግጥ ጀመር። እሱም ብቻዋን በዚህ ምሽት ውጪ መውጣት እንደሌለባት ገልጾላት አብሯት እንደሚሄድ ይነግራታል። በሚቀጥለው ቀንም አሌክሲ ያበደ ቁርስ ሰርታላቸው ወንዶቹን ትቀሰቅሳቸው ጀመር። እነሱም በአሌክሲ ሙያ ተገርመው ቁርሳቸውን ማጣጣም ይጀምራሉ። በመሃልም አንና ሆዳሙ ሳንግሄ ሐሳባቸውን በመቀየር መቆየት እንደምትችል ሲገልጹ በ3-2 የድምጽ ብልጫነት አሌክሲ ሪሰርቿን ሰርታ እስከምትጨርስ ድረስ በቤታቸው ውስጥ መቆየት እንደምትችል ይነገራታል። በዚህም የተደሰተችው አሌክሲ እሪ ብላ መጮ ብትጀምርም ታይጁን ግን በመቆየቷ ምንም ደስተኛ አልነበረም። ምሽት ላይም ወንዶቹ የሚያቃጥል ምግብን የሚያዘወትሩ ሲሆን አሌክሲ ግን ይህ የአመጋገብ ስታይላቸው ሳይመቻት ይቀራል።
በድንገትም በሚያቃጥለው ምግብ ላይ ትኩስ ሻይን ስትጠጣት ብሏት ሙሉውን የታይጁን ፊት ላይ ትደፋበታለች። አሌክሲ በቻለችው መጠን ልትረዳው ብትሞክርም ታይጁን ግን በድርጊቷ በጣም በመበሳጨቱ ሊያናግራት እንኳን ፈቃደኛ አልነበረም። ለተወሰኑ ቀናትም አብረው መኖር ከጀመሩ በኋላ አሌክሲ ከወንዶች ጋር መኖር በጣም ከባድ እንደሆነ ትገነዘባለች። ቤታችንን፣ ልብሳችንን ከዛም አልፎ ሽንት ቤት አናጸዳም፣ አያጸዱ። ከዚህም በላይ ሌሊቱን በሙሉ ስለሚንጫጩ ለመተኛት እጅጉን የምትቸገረው አሌክሲ ወደ እነሱ መታ ድምጻቸውን እንዲቀንሱት ብትነግራቸውም ከጌማቸው እንደማትበልጥ በንቀት የተመለከቷት ጓደኛ ማቾቹ ደሟን ያፈሉታል። በዚህ መሃል ግን ከአምስቱ ጓደኛ ማቾች መካከል ተፈሪ የሆነው ታይጁን በሐሳቧ ተስማምቶ ሶኬቱን ሄዶ ይነቅልባቸዋል። በሚቀጥለው ቀንም አሌክሲ የቤቱን ሕግና ደንብ በወረቀት ላይ ጽፋ ለወንዶቹ ትሰጣቸዋለች። ቤታቸውንና ሽንት ቤቱን በየቀኑ እንዲያጸዱ፣ ልብሳቸውን በየሳምንቱ ቢያንስ አንዴ እንዲያጥቡና ከ3 ሰዓት በኋላም ጌም እየተጫወቱ ድምጽ ማሰማት እንደማይችሉ የተመለከቱት ጓደኛ ማቾቹ በዚህ አምባገነን ሕግ መተዳደር እንደማይችሉ መጨቃጨቅ ይጀምራሉ። በስተመጨረሻም እንደለመዱት ምርጫ አድርገው በ3 ለ2 ድምጽ ብልጫነት አምባገነኑን ስርዓት ውድቅ ያደርጉታል። በነገሩ ቅር እንደተሰኘች የተመለከተው አነም ፓስታ ሰርቶላት ነቃ እንድትል ካደረጋት በኋላ ተያይዘው ወደ አንድ ሱፐርማርኬት በመሄድ የቤት አስቤዛና አይስክሪምን መግዛት ይጀምራሉ። በዛው ሱፐርማርኬት ውስጥ ያ ፍቅረኛውን ሲፈልግ የነበረው ልጅ አንዲት የሱፐርማርኬቱን ሰራተኛ ፍቅረኛውን አይታ እንደሆነ ሲያስቸግራት እንመለከታለን። እና አሌክሲም የሚፈልጉትን ሸምተው ሲወጡ ልጁን አስተውሎት ለአሌክሲ በቀደም ቤታቸው መጥቶ ፍቅረኛውን እንደጠየቃቸው ቢነግራትም እሷ ግን በገዙት አይስክሪም በጣም ተመስጣ ስለነበር ችላ ብላው አይስክሪሟን መላስ ትጀምራለች። እቤት ከመድረሳቸው በፊትም አሌክሲ በቤቱ ውስጥ እንድትቆይ የሚፈልገው እሱ ብቻ በመሆኑ ብታመሰግነውም ግን ቅድም ፓስታ ይሰራላት የሚያቃጥል ምግብ ስለማትወድ በታይጁን ትዕዛዝ እንደሆነ ምሽት ላይም ቢሆን በጣም ስለሚሞቀው መስኮት ሳይከፍት መተኛት የማይችለው ቤኮን ቢምቢ ይበላታል ብሎ ስላሰበ ብቻ ዘግቶት በጭንቀት ሲያድር እንደቆየ ነግሯት እሷ አትመለከተውም እንጂ ሁሉም በቤቱ በመቆየቷ ደስተኛ እንደሆኑ ያሳውቃታል። ቪዲዮውን እዚህ ድረስ ከተመለከታችሁት ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ ማድረግ አይረሳ እንላለን። ወደ ታሪካችን። ይህንን የሰማችው አሌክሲም በጣም በመደሰት ወደ ውስጥ ያቀናሉ። በውስጥም ወንዶቹ ምንም እንኳን በህግጋቶቹ ባይስማሙም እሷን ደስ እንዲላት ብቻ ግን ልብሶቻቸውን አጥበው ቤቱንም እያጸዱት ትመለከታለች። ምሽት ላይም መብራት አጥፍተው ሁሉም በተሰበሰቡበት አስፈሪ የሆረር ፊልምን መመልከት ይጀምራሉ። በዚህ መሃልም ያ ፍቅረኛውን ይፈልግ የነበረው ልጅ መልሶ ቤታቸውን ቢያንኳኳ ማንም ሳይሰማው ቀርቶ ተመልሶ ይሄዳል። ፊልሙን እንደጨረሱም የተወሰኑት ወንዶች ምግብ ሊገዙ ከቤት ይወጣሉ። በውስጥም የቤቱ ባለቤት ቤኮን፣ ዝምተኛው ታይጁን እና አሌክሲ ብቻቸውን ይቀራሉ። በድንገትም ቤኮን ወደ ሽንት ቤት ቢያመራ አሌክሲና ታይጁን በዝምታ ይዋጣሉ። በዚህም በጣም የተጨናነቀችው አሌክሲ ወደ ውጪ እንደወጣች ከዛ ፍቅረኛውን ከሚፈልገው ሰውዬ ጋር ትገናኛለች። ደንግጣም ወደ ኋላ እንደተጠጋች ታይጁን ቆፍጠን ብሎ ወደ እነሱ በመምጣት በቶሎ ሰፈሩን ለቆ እንዲሄድ ያስጠነቅቀዋል። ሁለቱ ወደ ቤትም እየተመለሱ ባሉበት አሌክሲ በድንገት አደናቅፏት ልትወድቅ ስትል ጀግናው ታይጁን ወገቦቿን ይዟት ፈዘው ይተያዩ ጀመር። በዚህ መሃል በቦታው ደርሶ የነበረው ሁለቱን ሲመለከታቸው አሌክሲን እየወደዳት በመምጣቱ በሁለቱ ቅርርብነት መቅናት ይጀምራል። በሚቀጥለው ቀንም አሌክሲ ስለ ታይጁን ማሰብ ማቆም ባለመቻሏ በጣም ግራ መጋባት ትጀምራለች። ከታይጁን ዙሪያም ስትሆን መንተባተም መጀመሯን ያስተዋለው የባህሪ ለውጥን እንዳመጣች ይነግራታል። በኋላ ላይም በቤት ውስጥ ብቻውን የቀረው ጉክ ከአሌክሲ ጋር ጌም መጫወት ይጀምራሉ። በድንገትም ወደ ውስጥ ገብቶ ሁለቱን ተደስተው ሲሳሳቁ የተመለከተው ታይጁን ለመጀመሪያ ጊዜ ፊቱ በፈገግታ ሲሞላ እንመለከተዋለን። ታይጁን ሊያምን አልፈለገም እንጂ እሱም በፍቅሯ መውደቅ ከጀመረ ሰንበትበት ብሏል። ከጌማቸው በኋላም ጉክ ለሚወዳት ልጅ ሀብል እንድታጋዛው ከአሌክሲ ጋር በስልካቸው መምረጥ ይጀምራሉ። አሌክሲም ይቺ የሚወዳት ልጅ እሷን እንደሆነ በተሳሳተ መንገድ እንደተገነዘበች የተመለከተው ጉክ የሚወዳት ልጅ እሷን እንዳልሆነ ግልጽ አድርጎ ከነገራት በኋላ በምርጫው ላይ ስላገዘችው ግን ለሷም እንደሚገዛላት ቃል ይገባላታል። በሚቀጥለው ቀንም አሌክሲ ከእንቅልፏ ስትነሳ ከትራሷ ጎን አንድ የአንገት ሐብልን ታገኛለች። እሷም የትናንቱን የጉክን ንግግር በማስታወስ ከሱ እንደሆነ ትረዳ ጀመር። በዚህ ሰዓት ግን አንድ ያላስተዋለችው ነገር ከሐብሉ ጋር አንድ ደብዳቤ ተቀምጦላት እንደነበር ነው። የቤት ማጽጃ ሰዓትም ደርሶ በቤቱ ውስጥ አሌክሲ እና ታይጁን ብቻ እንደቀሩ እንመለከታለን። ታይጁንም አሌክሲ በምትሰራው ስራ ሁሉ እያገዛት ከባድ ነገሮችን መስራት እንደሌለባት ያስጠነቅቃታል። በበኩሉ በቻለው አቅም ሁሉ ወደሷ ለመቅረብ በመሞከር በስጦታ መልክ የተሰጣትን ሐብል እንድታደርገው ያግዛት ጀመር። ከጉክ በስጦታ መልክ እንደተሰጣት የሰማው ታይጁንም
በቀናት ይሞላ ጀመር። ምሽት ላይም ሁሉም በተሰበሰቡበት ጉክ የሚወዳት ልጅ ስጦታውን ሳትቀበለው የፍቅር ጥያቄውን ውድቅ እንዳደረገችበት ከአንድ ቀን በፊትም ከሌላ ሰው ጋር ግንኙነት መጀመሯ ለእንቢቷ ምክንያት እንደሆነ ይነግራቸዋል። ይህንን የሰማው ታይጁንም ፍቅሩን ለአሌክሲ በቶሎ ካልተናዘዘ እሱም ሊያጣት እንደሚችል ይገነዘባል። የጉክን ድብርትም ከራሳቸው ላይ ለማስወገድ ሙሉ ጀማው መጠጣት ይጀምራል። እልም ብሎ የሰከረው ጉክም ታይጁንን ብቻውን ሲያገኘው ከመሬት ተነስቶ አሌክሲን ያፈቅራት እንደሆነ ይጠይቀዋል። ቀብራራው ታይጁን ግን እንደማያፈቅራትና እንደ ጓደኛው ብቻ እንደሚመለከታት ሲናገር የሰማችው አሌክሲ ልቧ ክፉኛ ይሰበራል። በቤት ውስጥም ሁሉም ጥንብዝ ብለው ሰክረው ትሩዝ ኦርዴር የተባለን ምቹ የሆነ ጨዋታን መጫወት ይጀምራሉ። በዛም ታይጁን የሚወዳት ልጅ ካለች ሲጠየቅ ጥያቄውን ሳይመልስ ቅጣትን ይቀጣል። አዎ አለኝ እንዲል ትፈልግ የነበረችው አሌክሲም በጣም ስለደበራት ሰበብ ፈልጋ ትታቸው ትሄዳለች። በቀጣዩ ቀንም አን ቡና ካልጋበዝኩሽ ብሎ ወደ አንድ ካፌ ያቀናሉ። ምንም እንኳን አን እሷን የሚወዳት ቢሆንም በትናንትናው ዕለት ግን ከታይጁን ጋር ሁለቱም እርስ በርስ እንደሚፈላለጉ ስለተገነዘበ በመካከላቸው ላለመግባት ይወስናል። ወደ ቤታቸውም እንደተመለሱ ጉክ በቀደም እሰጥሻለሁ ብሏት የነበረውን የአንገት ሐብል በስጦታ መጠቅለያ ጠቅልሎ ይሰጣታል። ከቀናት በፊት በተራሷ አጠገብ ያገኘችውን የአንገት ሐብል ጉክ የሰጣት መስሏት የለበሰችው አሌክሲም በነገሩ በጣም ግራ መጋባት ትጀምራለች። ሶንጌም የበቀደሙን ሐብል በራቸው ላይ ተቀምጦ እንዳገኘውና እቤት ውስጥ ስጦታ ሊላክላት የሚችለው እሷ ብቻ በመሆኗ ደብዳቤውን ሳይከፍት አልጋዋ ጎን ያስቀመጠላት እሱ እንደነበር ይናገራል። ደብዳቤ የሚለውን ቃል የሰማችው አሌክሲም ከሐብሉ ውጪ ምንም አይነት ነገርን አለማግኘቷን በመግለጽ ደብዳቤውን መፈለግ ይጀምራሉ። እንዳገኙትም በደብዳቤው ላይ የምነግርሽ ነገር አለ የሚል ጽሑፍን ሲመለከቱ ያ ፍቅረኛውን ሲፈልግ የነበረው ልጅ በማስታወስ እሱ ሊሆን ይችላል በሚል ፈልገውት ያገኙታል። እነሱም ይሄ የሚያናግራት ነገር ምን እንደሆነ ሲጠይቁት የልጁ ስም ጂሁ እንደሚባልና የጠፋበትም ፍቅረኛው ሳይሆን ውሻው እንደነበር እንረዳለን። እሱም ለመጨረሻ ጊዜ ውሻውን የተመለከተው በእነሱ ቤት አካባቢ ሽንቱን ሲሸና እንደነበር ገልጾላቸው ደጋግሞ ወደ ቤታቸው ይመላለስ የነበረውም ለዚሁ እንደሆነ ይገልጽላቸዋል። እነሱም በቁጣ ውሻው ጠፍቶበት ለምን ፍቅረኛዬ ጠፍታብኝ ነው እንዳላቸው ሲጠይቁት በትክክል ውሻዬ ብሎ እንደነገራቸው ነገር ግን ከሚያስታውሰው በዛን ዕለት በሩን ሲከፍቱለት ቤቱ ቢራቢራ ይሸት እንደነበር ያስታውሳቸዋል። ጂሁም አሌክሲም በመንገዷ ላይ አስደንግጧት ስለነበር ለይቅርታ የሚሆን ሐብልን ገዝቶ ይላክላት እንደሆነ ይገልጽላቸዋል። ነገሩን ሰላማዊ በሆነ መልኩ ከፈቱት በኋላም አሌክሲና ወንዶቹ ወደ ቤታቸው ይመለሳሉ። በቤት ውስጥም አሌክሲ በአሜሪካ አፕላይ አድርጋበት ከነበረ ድርጅት በጥሩ ገንዘብ ስራ ሊቀጥሯት እንደሚፈልጉ ተደውሎ ይነገራታል። በነገሩ የተደሰተችው አሌክሲም መልስ ከመስጠቷ በፊት ታይጁን በቦታው ደርሶ ወደ ሳሎን እንድትመጣ ይነግራታል። እታች ወርዳ አይስክሪም ሊበሉ በተሰበሰቡበት የተገዛው 5 ፍሬ ብቻ እንደሆነ የተገነዘቡት አሌክሲና ታይጁን ተጨማሪ ሊገዙ ተያይዘው ይወጣሉ። በመንገዳቸው ውሻውን ሲፈልግ ከቆየው ጂሁ ጋር ቢገናኙ ጂሁ ሁለቱ ጥንዶች መስለውት ስለነበር የሰራላቸውን ቀለበት በስጦታ መልክ ይሰጣቸዋል። በወሬያቸው መሃልም ጥንዶች እንዳልሆኑ የተገነዘበው ጂሁ ይቅርታ በመጠየቅ አብረው ቢሆኑ ግን ከማንም በላይ እንደሚያምርባቸው ይነግራቸዋል። ከመለያየታቸው በፊትም ጂሁ ታይጁንን ወደ ኋላ አስቀርቶት ይቺ የማትበላ ወፍ ሳታመልጠው የራሱ እንዲያደርጋት እኛ ወንዶች ብቻ በምንግባባበት መልኩ በአይኑ ይነግረዋል። ተመልሰው እቤት እንደደረሱም ታይጁን ቀልጠፍ ብሎ ነገ ቡና ሊጋብዛት እንደሚፈልግ ይነግራታል። በጥያቄው የተደሰተችው አሌክሲም ሁለቴ ሳታስብ በሐሳቡ ተስማምታ በነጋታው ለቀጥሯ መዘጋጀት ትጀምራለች። ቡናቸውን ጠጥተው ፏፈሽ ካሉ በኋላ በአንድ ፓርክ ውስጥ ተቀምጠው ፈንዲሻን መብላት ይጀምራሉ። ታይጁንም ወንድነቱን ወደ ጎን ትቶ ልክ ፍቅሩን ሊናዘዝላት ሲል አሌክሲ በሚቀጥለው ሳምንት ወደ አሜሪካ ልትሄድ እንደሆነ ትነግረዋለች። በነገሩ የደነገጠው ታይጁንም ስሜቱን በቻለው አቅም ደብቆ መልካሙን ሁሉ ይመኝላታል። በሚቀጥለው ቀንም ሙሉ ጀማው በሚቀጥለው ሳምንት ወደ አሜሪካ ልትመለስ መሆኑን በመገንዘብ ምሽት ላይ አደገኛ ፓርቲን አዘጋጅተው ይቀውጡት ጀመር። ከቀናት በኋላም አሌክሲ ወደ አሜሪካ የምትመለስበት ጊዜ ደርሶ መዘገጃጀት ትጀምራለች። ከመሄዷ በፊትም በአንድ መጽሐፍ ውስጥ ስሜቷን የሚገልጽ አንድ ጽሑፍን ጽፋ በአፍረት ለታይጁን ትሰጠዋለች። ይህንን የተመለከተው ታይጁንም ደስታውን መቆጣጠር አቅቶት እሱም እንደሚወዳት ጽፎ ከመሄዷ በፊት መጽሐፉን ይመልስላታል። ምንም እንኳን እሱም እንደሚወዳት ስታውቅ የተደሰተች ቢሆንም ውሳኔዋን ግን መቀየር አቅቷት ተሰናብታቸው ወደ ኤርፖርት ታቀናለች። ከወራት በኋላ ግን ፍቅሩ አላስችል ያላት አሌክሲ ጂሁ የሰጣቸውን የጥንዶች ቀለበት አድርጋው ተመልሳ ወደ ኮሪያ ትመጣለች። አሌክሲን ፊት ለፊቱ የተመለከተው ታይጁንም በቆመበት ደርቆ ይቀራል። ተደብቀው ሲመለከቷቸው የነበሩት ጓደኞቹም ቆፍጠን በል እንጂ ብለው ሲጮሁበት እያስመለከተን ታሪካችን ያበቃል። እንደዚህ አይነት ኮንተንት ሞሮፍ እንዲሰራላችሁ የምትፈልጉ ከሆነ ተመችቶናል ይቀጥል ብላችሁ ጻፉልኝ።
ሰብስክራይብ ማድረግ እንዳይረሳ። እዚች ጋር የምትመለከቷትን ቪዲዮ ተመልከቷት። ፕላስ ደግሞ ኮምፔር አድርጋችሁ ንገሩኝ። በቃ ይመቻችሁ።